በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም የእግዚአብሔር ቤተሰቦች እንደምን ዋላችሁ? እንደምን አመሻችሁ? እንደምን ቆያችሁ? አሜን። ቅዱስ እግዚአብሔር በቸርነቱና በምሕረቱ እስከዚህ ሰዓት የጠበቀን ስሙ ለዘላለም ዓለም የተመሰገነ ይሁን። የእግዚአብሔር ቤተሰቦች የእግዚአብሔር ቸርነት፣ የእመብርሃን አማላጅነት፣ የቅዱሳን መላእክት ተራዳኢነት፣ የጻድቃን ሰማዕታት ጸሎትና በረከት በሁላችን ላይ ለዘላለም ጸንቶ ይኑር አሜን። እሺ፣ ትላንትና የማቴዎስ 6 ቁጥር 19 እስከ ፍጻሜው ተምረናል። መልእክቱም የነበረው መዝገብህ ባለበት ልብህም ደግሞ በዚያ ይኖራል። ስለዚህ በሰማያት መዝገብን ሰብስቡ። ይህ ቦታ የእግዚአብሔር ቦታ ነው፣ ሰማይ ነውና እግዚአብሔር የሚጠብቅላችሁ ሰማያዊ ሀብትና ንብረት ነውና። ስለዚህ ለእናንተ ሌባ ሰርቆ ወይም ደግሞ ቆፍሮ በማያገኘው ቦታ በመንግሥተ ሰማያት ሀብታችሁን ሰብስቡ። በዚያ የእግዚአብሔር ቸርነት የእግዚአብሔር በረከት አለና እርሱ እስከ መጨረሻዋ ፍጻሜ ይጠብቅላችኋል። በዚያን ጊዜ ያከማቻችሁት በመንግሥተ ሰማያት ስለሆነ እግዚአብሔር ደግሞ ልጆቼ ታማኞች ሆናችኋልና ኑ በሰማይ የሰራችሁት ቤት ታላቅ ነው ሲል እግዚአብሔር መንግሥተ ሰማያትን ያወርሰናል ማለት ነው። እሺ፣ ሰምታችሁታል ብዬ ተስፋ አደርጋለሁ። ሁላችሁም እግዚአብሔር በልቦናችን ይጻፍልን፣ ለሁላችንም ቸርነቱን ያብዛልን። የዛሬውንም የምንማረውን ትምህርት እግዚአብሔር በልቦናችን እንዲጽፍልን አይነ ልቦናችንን፣ እዝነ ልቦናችንን፣ ሁለንተናችንን ያብራልን። አሜን። የዛሬው ትምህርታችን የሉቃስ ወንጌል ምዕራፍ 7 ከቁጥር 36 ይሆናል ማለት ነው። እሺ፣ የእግዚአብሔር ቤተሰቦች መጽሐፍ ቅዱሱ የሚያስተምረን የፍቅርና የምህረት የንጽህና ወይም ደግሞ የመንግሥተ ሰማያት የብርሃን መንገድ ነውና ልቦናችንን እግዚአብሔር ከፍቶልን ቃሉን ሰምተን የምንተገብረው እንድንሆን እግዚአብሔር በመንፈስ ቅዱስ ኃይል ይባርከን፣ ይቀድሰን፣ ይክፈትልን ሊላችንን። የእግዚአብሔር ቤተሰቦች የልብ መዘጋጀት ከራስ ነው፣ የእያንዳንዳችን ነው። በልብ ከመዘጋጀት ማለት ልቦናችንን ከፍተን ጌታ ሆይ ቃልህ ይግባ በልቦናችን፣ በልቦናችን ጽላት ይጻፍ፣ ሕግህ ለእግሮቻችን መብራት ለመንገዳችን ደግሞ ብርሃን ይሆን ልንል እኛ ደግሞ ይገባል። እግዚአብሔር ቢፈቅድ ብቻ እያለን ለእግዚአብሔር የነገሩን አውቀን እያልን በማሳበብ ንግግር እየተናገርን ግን ልቦናችን ሳይዘጋጅ ይኖራል። ስለዚህ ቃለ እግዚአብሔር በልቦናችን እንዳይጻፍ ይሆናል። እንዲጻፍ ከፈለግን ልቦናችንን የህሊናችንን በር እንክፈትለት። ጌታ እግዚአብሔር በልቦናችን ከገባ የምንሰማው የእግዚአብሔርን ድምፅ የእግዚአብሔርን ቃል ነው። በጎቼ ድምፄን ይሰማሉ እና ስላለ ቃሉ ወንጌሉ በልቦናችን ያድራል። እሺ፣ እንደዚህ ይነበባል። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ከፈሪሳውያንም አንድ ከእርሱ ጋር ይበላ ዘንድ ለመነው። ከፈሪሳውያን አንዱ ጌታ ኢየሱስ ክርስቶስን አብሮት ከሱ ጋር ወይም ደግሞ በቤቱ ገብቶ በማዕድ እንዲቀመጥ ለመነው። በፈሪሳዊው ቤት ገብቶ በማዕድ ተቀመጠ።
በፈሪሳዊ ቤት ገብቶ በማዕድም ተቀመጠ። አያችሁ፣ ፈሪሳውያን ብዙ ጊዜ ከጌታችን ጋራ ከኢየሱስ ክርስቶስ ጋር ተቃዋሚዎች ናቸው። ነገር ግን ከነሱ አንዱ ግን ጌታን ኢየሱስ ክርስቶስን ለመነው። ጌታ ሆይ በቤቴ ግባ አለው። አያችሁ፣ ጌታ በቤቴ ግባ፣ አምላክ ሆይ በቤቴ ግባ የሚል ሕሊና እኛም ያስፈልገናል። እነሱ በዛ ዘመን በአካል አግኝተውት ጌታችንን መድኃኔዓለም ኢየሱስ ክርስቶስን በቤታቸው አስገቡት፣ ያውም ፈሪሳዊ። ተመልከቱት የእግዚአብሔር ቤተሰቦች፣ እኛ ግን ክርስቲያን ተብለን ማለት ነው። ፈሪሳውያን ክርስቲያን አይደሉም። ፈሪሳውያን የሚሉት በብሉይ ኪዳን ብቻ ይኖሩ ስለነበረ እኛ የእግዚአብሔር ልጆች ነን፣ የአብርሃም ልጆች ነን ብለው የሚመጻደቁ ናቸው። ጌታችን ኢየሱስ ክርስቶስ ግን ከሰማይ እንደመጣ ሲያስረዳቸው ብዙውን ጊዜ በትምህርቱ ይገረሙና ይደነቁ ነበረ እንጂ ልቦናቸው ሁል ጊዜ የደነደነ የጠረጠረ ነበረ። ይህ መጠጠሩ የሚያሳየው ምንድን ነው? ፈሪሳዊው ሁል ጊዜ እግዚአብሔርን ይቃወማል፣ ግን ከእግዚአብሔር ጋር እኖራለሁ እያለ ያስባል። ቢሆንም እነዚህ ሁሉ ፈሪሳውያን ሲሆኑ እኛ ግን ክርስቲያን ተብለን ክርስቶስን ተቀብለነው ሳለን ግን የእግዚአብሔርን ቃል አንሰማውም ወይም ደግሞ አናደምጠውም። ብንሰማውም እንኳን አይረዳንም። ስለምን? ልቦናችን ስላልተከፈተ። እዚህ ጋር ግን ከፈሪሳውያን አንዱ ጌታን ለመነ። በቤቴ ግባ አለ። ጌታ ኢየሱስ ክርስቶስም ፈሪሳዊ ነህ ብሎ አልናቀውም። ሊያስተምረው ስለወደደ በቤቱ ገባ። በፈሪሳዊም ቤት ገብቶ በማዕድ ተቀመጠ። እነሆም በዚያች ከተማ ኃጢአተኛ የነበረች ደግሞ አንዲት ሴት በፈሪሳዊ ቤት በማዕድ እንደተቀመጠ ጌታችን ኢየሱስ ክርስቶስ መቀመጡን በፈሪሳዊ ቤት መግባቱን ባወቀች ጊዜ ውድ ሽቱ፣ የከበረ ሽቱ የሞላበት የአልባጥሮስ ቢልቃጥ አመጣች። ሽቱ ገዝታ አመጣች። አያችሁ፣ የልብ መዘጋጀት ከራስህ ነው። እግዚአብሔር ደግሞ ሰዓቱንና ጊዜውን ሁኔታውን ደግሞ ያመቻቻል። ይህች ሴት በልቧ ስላልነበረ አይደለም ይሄን ነገር ያደረገችው፣ ታስብ ነበር ማለት ነው። መቼ ይሆን ይሄን ጌታ የማገኘው? መቼ ይሆን ይህ ጌታ የሚናገረውን ለእነዚህ ሁሉ እየሰበከ እያስተማረ ልቦናቸውን ሰላም የሰጣቸውን አምላክ መቼ ይሆን የማገኘው ብላ ታስብ ስለነበረ ሳታስበው ዝም ብላ ድንገት አምጣ ገዝታ አላመጣችም። ስለዚህ እኛም ደግሞ የእግዚአብሔር ቤተሰቦች ጌታን ኢየሱስ ክርስቶስን እግዚአብሔርን መቼ ይሆን በቤቴ የማስገባው ብለን ካላሰብን፣ መቼ ይሆን ንስሐ የምገባው፣ መቼ ይሆን ቅዱስ ቁርባን የምቀበለው፣ መቼ ይሆን ጌታን በልቤ እግዚአብሔርን ቅዱሱ ሥጋውን ቅዱሱን ደሙን በልቤ በሕሊናዬ በአእምሮዬ በሁለንተናዬ የምቀበለው መቼ ይሆን ብለን ካላሰብንበት ዝም ብሎ እግዚአብሔር ቢፈቅድ እያልክ ራስን እያታለልክ መኖር አይቻልም፣ ተገቢም አይደለም። ይህች ሴት በፈሪሳዊ ቤት ገብቷል ሲባል ስትሰማ ብዙ ጊዜ በአእምሯ ውስጥ ታስብ ነበር ማለት ነው። መቼ ይሆን የት ይሆን የማገኘው ትል ነበር እንጂ ጌታን ኢየሱስ ክርስቶስ የሚከተለው ከ5 ገበያ ህዝብ ያህል ቢያንስ እንግዲህ ከ5000 ህዝብ በላይ የሚሆን ህዝብ ይከተለዋል። እና ይህን እድል ማግኘት እንዴት ቀላል ነገር አይደለም እኮ፣ ትልቅ ነገር ነው። ስለዚህ በፈሪሳዊ ቤት በማዕድ እንደተቀመጠ ስታውቅ ሽቱ የሞላበት የአልባጥሮስ ብልቃጥ ይዛ መጣች። በስተኋላውም በእግሩ አጠገብ ቆማ እያለቀሰች፣ አያችሁ፣ ጌታ መሐሪ ነው። ታሪኩን ሰምታለች። ስለሱ ሲነገር አንድ መሲህ መጥቶ እንዲህ ያደርጋል፣ ብዙዎችን አዳነ፣ ድዌዎችን ፈወሰ፣ ለብዙዎች ይቅር ተባባሉ አለ፣ ሰይፍ በሰይፍ አትገዳደሉ፣ አትተማሙ አለ፣ አትጣሉ አለ። ይህን ሁሉ ስትሰማ ስለነበረ ከሰው በመጨረሻ አሰበችና የት ላገኘው አለች። እሷን ኃጢአተኛ ነኝ አለች እኮ። ኃጢአተኛነቷን እኮ በደንብ 100% አምና ነው።
ግን አንድ ቀን ጌታን ታገኘው ይሆን መቼ ይሆን ማገኘው ብላ ስታስብ ስለነበረ በሙሉ ልቧ ስለመጣች ፈሪሳዊ ቤት መግባቱን ስታውቅ የሰዎችን እንኳን ጉርምርምታ ንግግሩን ሳታዳምጥ ሰዎች እንኳን ቢያንጓጥጧት ገፍታ ገባች። ገብታ እግሩን ማጠብ ጀመረች። በእንባዋ እያለቀሰች በእንባዋ እግሩን ታርስ ጀመረች። በራስ ጸጉሯም ታብሰው ታደርቅለት ጀመረች። አያችሁ፣ በእንባዋ እግሩን ማጠብ። እኔና እናንተ ምን አይነት እንባ አለን? ለችግራችን ብቻ ነው የምናለቅሰው። እሷ ግን ለንስሐ ነው ያለቀሰችው፣ በጌታ ዘንድ ነው ያለቀሰችው። እኛ የምናለቅሰው በሰው ዘንድ ሊሆን ይችላል። እሷ ግን ያለቀሰችው በጌታ እግር ስር ነው። ጸልየች ማለት ነው። በሌላ በኩል በጌታ እግር ስር እኛ አሁን ለምሳሌ ጸሎት ስናደርግ ስዕላቶችን ከፊታችን አድርገን በጌታ እግር ስር ተንበርክከን እንጸልያለን። ልክ እንደዛ ማለት ነው፣ ለምሳሌው ማለት ነው። እኛ አሁን በአካል አላገኘነውም፣ ግን በመንፈስ ከኛ ጋር አለ። እሷ ግን በአካል አገኘችው፣ በዛን ሰዓት ከታደሉት ናችና። ስለዚህ እግሩን በእንባዋ አጠበች፣ አራሰችና በራስ ጸጉሯም ደግሞ ታብሰው እግሩንም ደግሞ ትስመው ዘንድ ሽቱም ደግሞ ትቀባው ነበረች። አያችሁ፣ በጣም ታላቅ ስራ ነው የሰራችው። ለዚህ ነው በመጽሐፍ ቅዱስ ውስጥ ብዙ የቅዱሳን ታሪክም ብዙ የተለያየ ታሪኮች ሊጻፉ ይገባ ነበር። ግን የእሷ በልጦ ስለተገኘ አያችሁ እዚህ ውስጥ ተጻፈ። ዝም ብላ አልተጻፈችም እዚህ ላይ። በዚያን ዘመን እኮ በክርስቶስ ዘመን ብዙ ተአምራት ተደርጓል። መጽሐፍ ቅዱስ ግን ለሰዎች መማሪያ ተብሎ የተወሰነው ተጽፏል። እግዚአብሔር የመረጠውና አባቶቻችን ቅዱሳን በመንፈስ ቅዱስ ተቃኝተው የጻፉትን ለኛ በሚስጥር መልኩ ቢሆንም በአጭር መልኩ ቢረዳንም እንድንማርበትና ይህንን ተምረን ደግሞ እኛ የመንግስተ ሰማያት ልጆች እንድንባል ነው። ንስሐ እንድንገባ እንድንቆርብ ነው ማለት ነው። ስለዚህ ይህች ሴት ይህንን አጋጣሚ ያገኘች። መጀመሪያ እንባዋ የንስሐ ምሳሌ ነው። አነባች። እንባዋ በጌታ እግር ስር ነው ያፈሰሰችው። ከዚያም የወለወለችው በጸጉሯ ነው። በኋላም አጥባ ከጨረሰች በኋላ ደግሞ ሽቱ ደግሞ ውድ የሆነውን ሽቱ መዓዛ ቅዱሳን አንተ የንጽህና አባት እኛን ንጹህ ልታደርግ የመጣ አንተ ንጹህ ቅዱስ ነህ፣ መዓዛ ሰማያዊ ነው ስትል መዓዛ የከበረውን ሽቱ ይዛ መጣ፣ እግሩን ቀባችው። ጉርምርምታው ሁል ጊዜ አለ። የእግዚአብሔር ቤተሰቦች የዲያብሎስ ውጊያ በመልካሙም ተመስሎ ይመጣል፣ በክፉም ተመስሎ ይመጣል። የመልካሙ ቋንቋን እንየው እዚህ ጋር። ፈሪሳዊውም አይቶ ተመልከቱ፣ ሽቱም ተቀባው ነበረ። የጠራውም ፈሪሳዊው አይቶ ይህስ ነብይ ቢሆን አስቡት። ፈሪሳዊው ጠርቶታል፣ ቤቱ ጌታ መሆኑን አውቋል፣ ኢየሱስ ክርስቶስ መሆኑን አውቋል። ግን ቤቱ ጠራው አይደል? ቤቱ ጠርቶ ምህረቱን ትቶ እንደገና ስለሌላች ሴት ፍርድ ጀመረ። እንደዚህ አለ። የጠራውም ፈሪሳዊው አይቶ ይህስ ነብይ ቢሆን ይህች የምትዳስሰው ሴት ማን እንደሆነች እንዴትስ እንደነበረች ባወቀ ነበረ። አያችሁ፣ ሰዎች የድሮውን ኃጢአታችንን ይቆጥሩልናል። እናንተ ንስሐ የገባችሁ የእግዚአብሔር ቤት ሰዎች፣ በቅዱስ ቁርባን የታተማችሁ እና አሁንም በንስሐ ታጥባችሁ ቅዱስ ቁርባን ለመቀበል የተዘጋጃችሁ ሰዎች ጉርምርምታውን አታዳምጡት። ብዙዎች ይሏችኋል፣ ይህች እንዲያልነበረችም እንዴ? ይሄ እንዲያልነበረም እንዴ? ይህ ሰው እንዲያልነበረም እንዴ ይሏችኋል። ነበረ፣ አይሰራም ነበረ። ዲያብሎስም መልአክ ነበረ በመንግሥተ ሰማያት በእግዚአብሔር ዘንድ ክብር የነበረው ነበረ። እሱና ሰራዊቱ መሬት ላይ ተጥለው ዛሬ ሲልከሰከሱ ይገኛሉ። የእግዚአብሔር ቤተሰቦች፣ እግዚአብሔር ኢየሱስ ክርስቶስ ምህረትን ወዳለው ነው ያለው።
ምሕረትን እወዳለሁ፣ የመጣሁት ለምሕረት ነኝ፣ እኔ የምሕረት አባት ነኝ አለ። ስለዚህ ፈሪሳውያንም ሳይንቀው ለፈሪሳዊው ቤቱ ገባለት። ፈሪሳዊው ግን ራሱን አጽድቆ ይህችን ሴት ይኮንን ጀመረ። ይህ ነቢይ አይደለም እንዴ? ነቢይ ቢሆንስ ነው እንጂ ደግሞ ያለው ጥርጣሬውን ይዩት። መጀመሪያ ነቢይ ነው ብሎ ነው ያስገባው። መቼም አንዳንድ ጊዜ በስሜት የሚደረግ ነገር አለ። እኛም አንዳንድ አባቶች የሚባሉትን በእግዚአብሔር ዘንድ ምናልባት በሰውም ዘንድ ብዙ የተመሰከርላቸው ቤታችን ጠራቸውና ከዛ ለካኛ ንጹሕ አይደለንም። ሌሎች መጥተው በረከትና ምሕረት ሲፈልጉ እንዴ ይሄ ሰውዬ ይሄ ምን ይሰራልታል ብለን መናገር ራሱ ማንጓጠጥ ራሱ በቤቴ የገባውን በረከት ለሌላው እንዲያልፍ ማሳለፍ ማለት ነው እንጂ ይህ ፈሪሳዊው ጌታችን ሳይንቀው ቤቱ ገባለት። ሴቲቱ ደግሞ ይህን አጋጣሚ ተጠቅማ ይህንን ጊዜ ያገኘሁት ብላ ያሰበችው በልቧ ቀምራው የነበረውን ሐሳብ አምጥታ ነው በተግባር የፈጸመችው። ሁል ጊዜ የሆነ ስራ ሲሰራ መጀመሪያ በሐሳብ ነው የሚሰራው፣ በኋላ ነው። ጌታችን ግን አምላክነቱን ስለረሱት ነው እንጂ ፈሪሳዊ የሚያስበውና እነሱም ዛ የተሰበሰቡት ምን እንደሚሉ ምን ሊሉ እንደሚያስቡ ስለሚያውቅ የልባቸውን ይነግራቸው ነበር። እንዲህም ሆነ። ይህ ነቢይ ቢሆንስ ይህች የምትዳስሰው ሴት ማን እንደሆነች ተጠይፏት እኮ ነው። እንዴትስ እንደነበረች ባወቀ ነበረ። ኃጢአተኛ ናትና ብሎ በልቡ አሰበ። አያችሁ፣ በልቡ አሰበ እንጂ አልተናገረም። ገና ነው። በልቡ አሰበ። ጌታ ግን ያውቃል። እግዚአብሔር በልብ የተመላለሰውን ኩላሊት ያጤሰውን ልብ ያሰበውን ይመረምራል። ውስጥህን ያያል እግዚአብሔር ጣራ ግድግዳ አይከለክለውም። እግዚአብሔርን ባህሩ፣ ሲኦሉም፣ ገደቡም፣ ግንቡን፣ ውሃውም ሁሉም አይከለክለውም። እግዚአብሔር አልኳችሁ ቃሉ ሰማይንና ምድርን የሚዘረጋ ኃያል ነው። ቃል ሕያው ነው፣ አካል አለው። ቃል ሥጋ ሆነ። አያችሁ፣ ኢየሱስ ክርስቶስ ቃል የአብ ቃል በድንግል ማርያም ማኅፀን አድሮ አካልን ሰራ። ስለዚህ ክርስቶስ ሆነው ሰው ሆነ፣ ቃል ሥጋ ሆነ። ስለዚህ ለዚህም ነው ቃላችሁን ስነ ስርዓት አድርጋችሁ ተናገሩ። የምትናገሩትን ስትናገሩም ተጠንቅቃችሁ ተናገሩ። የምትናገሩት የአፍህንም ፍሬ ትበላለህ። ሟርት አያስፈልግም። እንደዚህ ቢሆንስ እንደዚህ ቢፈጠርስ አትበሉ። ራሳችሁ እየጠራችሁት ነው ያ ነገር እንዲፈጠር። ራሳችን እንደዛ ብለን ስንናገር እንጠራዋለን። እንዲህ ቢሆንስ። ስለዚህ ነገሮች ሁል ጊዜ ሐሳብ ውስጥ ነው የሚሰሩት፣ በኋላ በተግባር ይሆናል። ይህ በልቡ አሰበ ነው የሚለው። ኢየሱስም መልሶ ተመልከቱ፣ ስምዖንን ጠራው። ስምዖን ሆይ የምነግርህ ነገር አለኝ አለው። ሁሉም ይሰማሉ እዛ ማለት ነው። ስምዖንም እንዲህ አለ፣ መምህር ሆይ ተናገር አለ። ለአንድ ምሳሌ ነገረው። ለአንድ አበዳሪ 2 ተበዳሪዎች ነበሩት። በአንዱ 500 ዲናር ነበረበት፣ በሁለተኛውም ደግሞ 50 ነበረበት። የሚከፍሉትም ቢያጡ ለሁለቱም ተወላቸው። እንግዲህ ከእነርሱ አብልጦ የሚወደው ማንኛው ይመስልሃል ሲለው፣ ስምዖንም መልሶ እንደዚህ አለ፣ ብዙ የተተወለት ይመስለኛል አለ። ጌታችንም እንደዚህ አለው፣ በእውነት ፈረድክ አለው። ወደ ሴቲቱም ዘወር ብሎ ስምዖንን እንዲህ አለው፣ ይህችን ሴት ታያታለህን? እኔ ወደ ቤትህ ገባሁ፣ ውሃስ እንኳን ለእግሬ አላቀረብክልኝም። ምንም ነገር አላደረግክም። ምንም ሳታደርግ እንዴት ነው
የሰውን ሰው የምትከሰው? አትፍረድ ይፈረድብሃል የሚለውን ቃል አታውቅም ወይ ማለት ነው። አታውቅም ወይ? የምትናገረውን ታውቃለህ? አንተ ምን ሰራህ? በዓይንህ ላይ ያለውን ቆሻሻ ጉድፍ ሳታጸዳ የሰውን ዓይን ላይ ማየት ምንድን ነው? ስለዚህ ስምዖን ሆይ ስለ አበዳሪዎቹ የተናገርከው መልስ ትክክለኛ ፈረድክ። ብዙ የተተወለት ይመስለኛል ብለሃል። ጥሩ፣ በእውነት ፈርደሃል። ወደ ሴቲቱም ዘወር ብሎ ግን ስምዖን እንዲህ አላደረክም። ይህች ሴት ታያታለህን? እኔ ወደ ቤትህ በገባሁኝ ጊዜ ውሃስ እንኳን ለእግሬ አላቀረብክልኝም አንተ። እርሷ ግን ውሃ ሳይሆን በእንባዋ እግሬን አጠበች፣ እግሬን አራሰች፣ በፀጉሯም ደግሞ አበሰች። አንተ አልሳምከኝም። እርሷ ግን ከገባው ጀምራ እግሬን ከመሳም አላቋረጠችም። አንተ ራሴን ዘይት አልቀባኸኝም። እርሷ ግን እግሬን ሽቱ ቀባች። ስለዚህም እልሃለሁ እጅግ ወዳለችና ብዙ ያለው ኃጢአቷ ተሰርዮላታል። ጥቂት ግን የሚሰረይለት ጥቂት ይወዳል። እርሷንም እንዲህ አላት፣ ኃጢአትሽ ተሰርዮልሻል አላት። ከእርሱም ጋር በማዕድ ተቀምጠው የነበሩት በልባቸው ኃጢአትን ስንኳ የሚያስተሰርይ ይህ ማን ነው ይሉ ጀመረ። ሴቲቱንም እምነትሽ አድኖሻል፣ በሰላም ሂጂ አላት። ጌታችን ኢየሱስ ክርስቶስ ስለ ቃሉ የእግዚአብሔር አምላክ ስም የተመሰገነ ይሁን። ተመልከቱ የእግዚአብሔር ቤተሰቦች፣ እኛም ሰዎች የምንናገረውን አናቅም። ለአንድ አበዳሪ በልቡ ያለውን ሐሳብ ስላየ ምሳሌ ሰጠው። ለአንድ አበዳሪ 2 ተበዳሪዎች ነበሩት። አንደኛው 500 ለአንደኛው ደግሞ 50። ተመልከቱ 500 እና 50። ስለዚህ አበዳሪው ደግሞ እሱ ስለሆነ ተበዳሪዎቹን የሚከፍሉት እንደሌላቸው ሲያውቅ ተወላቸው። በዚህን ጊዜ አብዝቶ ሊወደው የሚችለው ማንኛው ይመስላል ከሁለቱ አለ። ብዙ የተተወለት አብዝቶ ሊወደው ይችላል። ስለዚህ በሌላ አባባል ጌታችን በምሳሌ አድርጎ ሲነግረው ለራሱ ነው። አንተ ምን አደረክልኝ? እሷስ የሚበዛ ኃጢአት አለባት። እንግዲህ ብድር አለባቸው የሚባል ብድር ዕዳ ኃጢአት ነው ብያቸዋለሁ። ባለፈውም ተምረናል። ዕዳ ኃጢአት ነው፣ ብድር ኃጢአት ነው። አልከፈሉም ሲባል ደግሞ የኃጢአታቸውን ስርየት ወይም ደግሞ የእግዚአብሔርን ቃል ስለተላለፉ ዕዳ ይኖርባቸዋል፣ እንደ ብድርም ይቆጠራል። ስለዚህ በገንዘብ ተመኑታል ማለት ነው፣ በ500 እና በ50። ኦኬ፣ አንተም ኃጢአት ነበረብህ፣ ግን እኔ ለአንተም ትችልሃለሁ ትንሽ ኃጢአት ቢኖርብህ። እሷ ደግሞ ብዙ ኃጢአት ነበረባት፣ ግን ስለ ብዙ ኃጢአት ደግሞ የሰራችው ዋጋ ብዙ ዋጋ ከፈለች። የእሷ ዋጋ ደግሞ የንስሐ እንባነቱ አንተ ውሃ አላቀረብክም፣ ውሃ እንኳን አላቀረብክልኝም። እሷ ግን እንባዋን ነው እኮ አድርጋ እግሬን ያጠበችው። ዘይት አልቀባኸኝም፣ እሷ ግን የከበረውን ሽቱ ቀባችኝ። ስለዚህ ለምን ትፈርዳለህ? እዚህ ጋር ለጠየቀው ጥያቄ ምላሽ የሰጠኸው ትክክል ነው አለው። ፍርዱን ትክክል ተናገርክ፣ ግን በህይወት ውስጥ የለም። ህይወት ውስጥ የለም ሲል አሁን ወደኛ ህይወት ስናመጣው ብዙ ኃጢአት ያለበት ብዙ ሲተውለት በጣም ኃጢአተኛ የነበረው ሰው ወደ እግዚአብሔር ሲመለስ አብዝቶ እግዚአብሔርን የሚወደው እሱ ነው። እንዲያውም መጽሐፍ ቅዱስ ክፍል ውስጥ አለ፣ በዚያን ጊዜ እነዚያ አመንዝራዎች መንግሥተ ሰማያን ለመግባት ይቀድሟችኋል የተባለው። እኛ ዛሬ የምንንቃቸው እነዚህ ሴተኛ ዳሪ ወይም ደግሞ አመንዝራዎች የምንላቸው በዚያን ጊዜ እነሱ
መንግሥተ ሰማያት ለመግባት ይቀድሟችኋል እላችኋለሁና። እናንተ ግን ደህና ነን ያለነው እያላችሁ ስትመኩ እኔ እሻላለሁ ስትሉ አሁን እዚህ ጋር እንደተናገረው ፈሪሳዊው ስምዖንም እንደተናገረው እኔ እሻላለሁ ነው እኮ እያለ ያለው። ፈሪሳዊውም ቤቱ ጠርቶታል። ግን ይቺ ሴት ማን እንደሆነች ቢያውቅ ኖሮ እግሩን ስትነካው እግሩን የምትዳስሰው የምትስመው ማንነቷን ቢያውቅ ኖሮ ነብይ አይደለም እንዴ እኮ የሚንቀው ያለው ንቋት እኮ ነው። ይህ ማለት እኔም ኃጢአተኛ ቢሆን እኔ ከሷ እሻላለሁ። ኃጢአትን በኃጢአት ማወዳደር የብዙዎቻችን ጠባይ ነው። ብዙዎቻችን እንደዚህ እንላለን። እኔ እሻላለሁ። እንዴት ነው የምትሻለው? እንዴት ነው የምትሻለው? እንዴት በምኑ ነው የምንሻለው? በምን መልኩ? በማን አይን? በእኛ አይን ነው? እግዚአብሔር እኮ ውስጥን ያያል። የሰዎችን ጠባይ ያውቃል እኮ። አንተ ማን ፈራጅ አደረገ? አንተ ራስህ የሚፈረድብህ ብዙ ነገር አለ። እግሬን አላጠብከኝም፣ ውሃ አላመጣህልኝም፣ አልሳምከኝም፣ ዘይት አልቀባኸኝም። እሷ ግን 3 ታላላቅ ነገሮችን አድርጋለች። መጀመሪያ በእንባዋ አለቀሰች፣ ጌታን ይቅርታ ጠየቀች። በእንባዋ ደግሞ እግሩን አራሰችው። በሁለተኛ ደግሞ እንደገና በፀጉሯ ወለወለችው። ጌታ ሆይ ይህ አካሌ ሰውነቴ ለአንተ እኮ ይገባ ነበረ፣ እኔ ግን አጥፍቻለሁ። የእኔ ርኩሰት አባ ቅዱስ ጊዮርጊስ ዘጋስጫ ምን ይላል? እመቤቴ ሆይ የእኔ ርኩሰት ያንቺን ንጽሕና አያሳድፈውም፣ ባይሆን ያንቺ ንጽሕና የእኔን ጉድፈት ያነጻዋል እንጂ። እችም ሴት የጌታ ንጽሕና፣ የጌታ አምላክነት፣ የጌታ የክርስቶስ ኃይል፣ የክርስቶስ ቸርነት የኔን ኃጢአት ያነጻዋል። ስለዚህ በፀጉሬ እግሩን አብሳለሁ አለች፣ በእንባዬም እግሩን አጥባለሁ አለች። የከበረውን ደግሞ ሽቱ አምጥታ እግሩን ቀባች። በዚህ እግዚአብሔር ይምረኛል አለች። ስለዚህ እኮ ነው ጌታችን ኃጢአትሽ ተሰርዮልሻል። ስለዚህ አንተ ስለ ፍርዱ ጥያቄው ምሳሌ ስሰጥህ ብዙ የተተወለት፣ ምክንያቱም 500 የተተወለት በጣም ብዙ ነው ከ50 ጋር ስናወዳደረው በጣም ብዙ ትሻለችና ብዙ የሚበዛውን ኃጢአት ተሽሮላታል፣ ተደምስሶላታል። ስለዚህ አንቺ ሴት እምነትሽ አድኖሻል። መጀመሪያ አምናለች፣ እግዚአብሔር ይምረኛል፣ ጌታ ይምረኛል፣ አምናን የመጣችው። በሁለተኛ ነገር ማመን ብቻ ሳይሆን ደግሞ በተግባር አደረገችው። ስለዚህ አንቺ ሴት ኃጢአትሽ ተሰርዮልሻል፣ የሚበዛውን ኃጢአት ተሰርዮልሻል። ስለዚህ በብዙ ሽታለችና እግዚአብሔር ደግሞ በብዙ በፍቅር አይን ተመልክቷት፣ እሷም ጌታ ሆይ የፍቅር አባት ነህ፣ የምህረት አባት ነህ ስትል የመጣበት ቦታ ያለበት ቦታ ድረስ ሄዳ ልቧን ከፍታ ይምረኛል ብላ መጣችው። የፈሪሳውያን እኮ ንግግር ነበረ። ዴች ሴት ምን ልትሰራ ገባች? ማን ያስገባት እዚህ? በጣም እኮ አመናጭቀዋታል። መጽሐፍ ቅዱስ አሁን በደንብ ሁሉንም ስለማይጽፈው ነው እንጂ ብዙ ጉርምርምታ ሰምታ ነው የገባችው። ያንን ሁሉ አልፋን የመጣችው፣ ያንን ሁሉ ውካታ አትገቢም ብሎም የሚያመናጭቃት አሁን ከዚህ ምላሽ ማየት እንችላለን። ጌታን የጋበዘ ፈሪሳዊ እንደዚህ ብሎ ከተናገራት እደጅ ደግሞ የነበሩት ምን እንደሚሏት መገመት እንችላለን። ብዙ ተናግረዋታል። ወደኛ ህይወት እናምጣው። የእግዚአብሔር ቤተሰቦች፣ ራሳችሁን የምትከሱ ሰዎች፣ እኔ ድሮ እንዲህ ነበርኩኝ፣ በጣም ብዙ ኃጢአት የሰራው ነኝ። ማናችን ያልሰራ ነው ኃጢአት? ሁላችንም እኮ ኃጢአተኞች እኮ ነን። ኃጢአት ያልሰራንበት ቀን አለ እንዴ? አስቡት እስኪ ራሳችሁ ወደ ኋላ። እኔ ድሮ እንደዚህ አይነት ሰው ነበርኩኝ። አዎ፣ አሁን ግን ታጥበህ አዲስ ሰው ሆነሃል። በቃ አለቀ። ስለ ድሮ ማውራትም አያስፈልግም። ሐዋርያው ቅዱስ ጳውሎስም እኮ ሲናገር እኔ ድሮ የክርስቶስ ጠላት ነበርኩኝ፣ የክርስቶስን ወዳጆች አሳድዳቸው ነበር። አሁን ግን እሱ በፍቅሩ ቀጥቶ ጠራኝ፣ መጣሁኝ፣ አለቀ። ከዛ በኋላ የድሮ ማን እያስተዋወሱ እንትን ማለት ምን አስፈለገ? ታጠብክ እኮ በቃ።
አንድ ሰው ንጹህ በደንብ ታጥቦ አልጸዳውም እያለ ይጨቃጭቃል ስለራሱ። ያ ህሊና አትጎዱበት። እግዚአብሔር ቤተሰቦች ተመልሳችሁ አትጉዱ ራሳችሁን። የሰዎቹ ሐሜት ይበቃል። ሰዎች በደጅ የሚያሙንና የሚጨቀጭቁን ይበቃል። ራሳችሁን ደግሞ በራሳችሁ አትጉዱት። እግዚአብሔር ሆይ እኔ ትላንትና እንዲህ ነበርኩ፣ አንተ ግን አጥበህ ቤትህ አስገባኸኝ። በቃ ይህችን ሴት ማየት እንችላለን። በጣም ኃጢአተኛ እንደነበረች፣ የዝሙት ሰው እንደነበረች ግልጽ ነው። በጣም ኃጢአተኛ ነበረችና ለዚህም ነው የተጸየፏት። ፈሪሳዊውም ጌታችንን በቤቱ ጠርቶ እንደዚህ እስከ መናገር የደረሰው ምን አይነት ሴት እንደነበረች እዚህ ላይ መገመት እንችላለን። እግዚአብሔር ግን የትላንቱን አይደለም መጣ ሆይ ነው። በቃ ገና በልቦኗ እኮ በሐሳቧ እኮ እሷ ንስሐ ገብታ ጨርሳለች፣ ወስናለች እኮ። ባትወስን ኖሮ አታደርገውም። ለዚህ ነው የምላችሁ ሁል ጊዜ ህሊና ውስጥ ይሰራል የሆነ ነገር። ህሊና ውስጥ ሰርታ ጨርሳ ሄጄ እንዲያድርጌ ግን ጊዜና አጋጣሚውን ጠበቀች። መቼ ይሆን የሚመቸው አለች። አመቻቸችና ገባች። ጌታ ደግሞ እዛ ጠራት። ይላችሁ ልቦናችን በእርግጠኝነት ከተዘጋጀ እግዚአብሔር አምላካችን ቦታውን ያዘጋጅልናል እሷን ለማግኘት። አሁን ይላችሁ ፈሪሳዊው የተጠቀመው ወይስ እሷን አይተጠቀመችው ማየት እንችላለን። እግዚአብሔር እኮ በረከት ይዞ ይመጣል። ሊመረህ የምህረት እጁን ሊዘረጋ ይመጣል። በደንብ ተቀብለው ከሆነ ምህረት ታገኛለህ። ካልተቀበልከው ግን ልክ እንደዚህ እንደ ፈሪሳዊው ጭራሽ እግዚአብሔርን ቤት ጠርተህ ሐሜትን ትናገራለህ። የእግዚአብሔር ቤተሰቦች በእውነት ከልባችሁ የንስሐ ሕይወትን ፈልጋችሁት በቅዱስ ቁርባን ታትማችሁ ደግሞ የመንፈስ ቅዱስን ኃይል ከፈልጋችሁት እግዚአብሔርን ይገልጽልኛል ብለን በደንብ ካመንንና ከፈለግነው በእውነት እግዚአብሔር ቀኑንና ሰዓቱን፣ ጊዜውን፣ ቦታውን በደንብ አድርጎ ያመቻችልናል። የእግዚአብሔርን መዳን በምን በኩል እንደምትመጣ ማን ያውቃታል? ማን አማከረው? እግዚአብሔርን ያማከረው አለ? ሁሉ ነገር በሰው ቋንቋ እንዲረዳ እንፈልጋለን። እንደሱ አይደለም። ከፈሪሳዊው ይልቅ አሁን ይህች ሴት እኮ ነው የዳነችው። ይህች ሴት በጣም ብዙ ያለባት፣ በጣም ብዙ ኃጢአት ያለባት፣ ብዙ ሽታለችና ብዙውን እግዚአብሔር ይቅር አላት። ስታዩት የእሷ ይቅር የማይባል ነው ይመስለው። የእሱ በትንሹ ሊሆን ይችላል። ቢሆንም ግን ከሱ መመጻደቅ ይልቅ የእሷ በለጠ እና ዘመኑ በእርግጥ ዓመተ ምህረትም ስለነበረ ያው ጉዟቸው ቀጥለው መጨረሻ ላይ ያው የሚደረስበት ቦታ ደርሰዋል። ሁሉም ማለት በያንዳንዳቸው። ይህችም ሴት እስከ መጨረሻዋ ሰዓት ክርስቶስን እስከ ፍቅር እስከ መቃብር ይሉታል አይደል? እስከ መቃብሩ በትንሣኤውም የተገኘች ሴት ናት እና ሽቱ ይዛ መምጣቷ መዓዛ ቅዱሳን ኢየሱስ ክርስቶስ የኔን የከረፋውን ኃጢአቴን በእኔ በመታዘዝ ይህንን ሽቱ ይዤ መጣሁኝ፣ የሰጠኸኝን የፈጠርከውን አካሌን ደግሞ ላንተ አለማድረጌ ከዚህ በፊት ይቅር ይበለኝ ብላ አነባች። አሁን ግን እታዘዛለሁ ጌታ ሆይ ስትል እግሩን በእንባዋ አጥባ በፀጉሯም ወልውላ እታዘዛለሁ፣ ይህ ያንተ ንብረት ነው፣ ቤቴ የጸሎት ቤት ነው የሚለው ትምህርት በደንብ ገብቷት ነው፣ በደንብ ተረድቷት ነው እንደዛ ያደረገችው። ቤቴ የጸሎት ቤት ተብሏል፣ እናንተ ግን የወንበዴዎች ዋሻ አደረጋችሁት የሚለው ያንን ቃል በደንብ አስታውሳ ልቤን፣ ልቦናዬን፣ ስጋዬን አረከስኩት፣ እግዚአብሔር ንጹሕ አድርጎ ፈጠረኝ፣ እኔ ግን አበላሸሁት። አሁን ግን አምላከ ምህረት የምህረት አባት አብ አንድ ልጁን ልኮልን የለ ክርስቶስ ጋር ሄጄ እኔም ይህችን ቀን መቼ ይሆን እያለች ጠብቃ በደንብ ምህረትና ሰላም ፍቅርን የተሞላበትን አባት አገኘችው። ስለዚህ ጽድቅና ሰላም ተስማሙ። ጽድቅን የህይወትን መንገድ አገኘች፣ ምህረትን አገኘች። ከዚህ በኋላ ሌላ አይን ሊኖራት አይችልም። በፊት የውስጠኛው አይኗ የሰውነትህ መብራት አይንህ ናት ነው አይደል የተማርነው? ይህ አይኗ በራላት። በቃ
መጀመሪያ ጭላንጭል ነበረው ትንሽ ወደ ጌታ መሄድ። ልክ እሱን ስታገኝ አንቺ ሴት እምነትሽ አድኖሻል ስትባል ከዚህ በኋላ አይኗ መንፈሳዊ አይን ነው እንጂ የሚያየው ስጋዊውን አይን አያይም። ከዚህ በኋላ ቤቷ፣ ልቦናዋ፣ ስጋዋም ነፍሷም የእግዚአብሔር መኖሪያ ነው እንጂ የኃጢአትና የዝሙት አይሆንም። አበቃ በቃ አለች። ዲያብሎስ አስወጣችሁ ከቤቷ። ዲያብሎስ ስንት ዘመን በዝሙት እንድኖር አደረከኝ፣ ውጣ ከቤት ያለችው። እኛም ውጣ ልንለው ይገባል። በምን መልኩ እናስወጣው ካላችሁ ግን ህሊናችን ውስጥ ዝግጁዎች እንሁን። የልብ መዘጋጀት ከራስ ነው። እግዚአብሔር ቢፈቅድ የሚል መፎክር አለ። በእግዚአብሔር ቃል እየዘበትን መኖር ምን ይባላል? መዘበት እኮ ነው። እድሜ ልካቸውን እየተማሩ ወደ ንስሐ የማይመለሱ ሰዎች በእግዚአብሔር ላይ ይዘብታሉ። እግዚአብሔር ግን አይዘበትበትም። በራስህ የመውጊያውን ብረት ብትነካ ለራስህ ይብስብሃል። ሰይፍ ብትረግጥ ለራስህ ይብስብሃል ነው። የእግዚአብሔርን ቃል የእግዚአብሔርን ሕግ ብትተላለፍ ለራስህ ይብስብሃል። ስለዚህ ለነዚህ ለሁለቱ ተበዳሪዎች ማለት ሁለቱም ኃጢአተኞች፣ ትንሽ ኃጢአት ያለበት ብዙም ኃጢአት ያለበት ሰው አበዳሪው የተባለው እግዚአብሔር ነው። ሲበድሉ ዕዳ ነበረባቸው፣ ይቅር ማለት ነበረባቸው፣ አላሉም ነበር። አሁን ግን ይህን ነገር አጋጠማቸው። እሱም ቤቱን ጠራው ጌታን በረከትና ምሕረት ለማግኘት። ይህች ግን ማን ቤት እንዳለ ክርስቶስን አይታ የሚበልጠው ኃጢአቴን ይቅር የሚለኝ እግዚአብሔር ስትል ቤቱ ሄዳ ይህንን ታላቅ ስራ ፈጸመች። ይኸው በመጽሐፍ ቅዱስ ይመሰከርላት ጀመረ። ወንጌል ተባለ። ከወንጌል ውስጥ በወንጌል ታሪክ ውስጥ ተቀመጠች። ታላቅ ስራን ሰራችና ስለዚህ ከፈሪሳዊው ይልቅ የእሷ ስራ ትልቅ ሆነ። እዚህ ተመሰከረላት። የእግዚአብሔር ቤተሰቦች ንስሐ መግባት ፈልገን ወስነን በሰፈራችን ከቤተሰብ ይጀምራል። ጭቅጭቁ ጉርምርምታው ከቤተሰብ ይጀምራል። እንዴ አሁን ንስሐ ገብተህ ልትገባ ነው? አሁን ቆርበህ ስጋው ደግሞ መጫወቻ መሰለህ እንዴ? ደግሞ እኮ መልካም ምክር እኮ ይመስላል የሚያወሩት። ነገ ጠዋት እነሱ ለእናንተ ሲኦል ለመግባት ኃላፊነት አለባቸው እንዴ? ስንት ዘመን እንዲያደርገን ተጫወትን። ስንት ዘመን በራሳችን ቀለድን። በጊዜ ንስሐ ገብተህ ልትገባ ነው? አሁን ቅዱስ ቁርባን ልትቆርብ በኋላ ምን ልትሆን እንዴ? መልኩ ንግግሩ ጥሩ ይመስላል ነው ሲታይ ጥሩ ይመስላል እንዴ? እስከዛ ተረስ ምን ማለት ነው? ቆይ እስኪ አሁን ቆይ ማለት እስቲ ምንድነው? እስኪ በራሳችሁ እስኪ ተርጉሙት እናንተ። ቆይ እስኪ ቆይ ምን ለማድረግ እስኪ ቆይ ለምን እንደምትቆየው ለምን ራሳችሁን ጠይቁት እስኪ። ለምን እንደምትቆዩት? ቤተሰብ ቆይ ይላል፣ ጎረቤት ቆይ ይላል። በተለይ የሰፈሩ ሰው የአካባቢው ሰው እንዴ ቆረበ፣ ይሄ ምን ነው ሊሞት ነው እንዴ? ቆረበች እንዴ? ልትሞት ነው እንዴ? ወይም ደግሞ ከዚህ በፊት የነበረው ልክ እንደዚች ሴት አሁን ከዚህ በፊት የነበረውን ክፉ ስራ ከነበረባት ታጥባለች እኮ በቃ አለቀ። ለምንድን ነው ሰው ቆሻሻ ነበር ታጠበ ነው እንጂ ቆሻሻ ነበር እያልክ ትሰብክለታለህ እንዴ? ስለዚህ ያ ጉርምርምታውን እርሱት። የዲያብሎስ ድምፅ አራዊት የተባለው ይሄ ነው። የአራዊቱ የእባቡ የዘንዶ የሱ ምላስ ነው። የስድብ ምላስ ተሰጠው ተብሎ የለ እሱ ነው። እነሱ ላይ አድሮ እንዲየለፈለፈ እኛን ከመንግስተ ሰማያት መንገድ የሚያቋርጠን። ቆዩ የሚለው እሱ ነው። ቆዩ ይላል። ለምን መሰላችሁ? ጊዜ እንደሌለው ስላወቀ በታላቅ ቁጣ ወደ እናንተ መጥቷል ስለተባለ እሱ ጊዜ የለኝም እያለ ጊዜ የላችሁም ይላል። መቼ ነው በትክክል ላጠፋቸው የምችለው? መቼ ይሆን? ምክንያቱም እርግጠኛ መሆን ይፈልጋል ዲያብሎስ ወደ እሱ ቤት መሄድ እንዳለብን እርግጠኛ የእሱ ልጆች መሆናችን ማረጋገጥ ይፈልጋል። ይህንን የሚሰራው ደግሞ በምግባር ሳይሆን መጀመሪያ በህሊናችን ውስጥ ነው የሚሰራው። ህሊናችን ውስጥ አታድርጊ ብሎ ካለ አለቀ፣ ቆልፎሻል።
ንስሐ አትገቢም አትቆርቢም አለቀ። ወስኗል። እድሜ ልክሽን መጽሐፍ ቅዱስ ስትማሪ ብትይ አትመለሽም። ህሊና ውስጥ ቆልፎታል። የህሊና በር እኮ ተቆልፏል። በዲያብሎስ ገብቶ ቆልፎታል። እሱ ጌታችን በር ቆሟል ሲያንኳኳ አረ ፍቀዱልኝ ልግባ ይላል። አይ ዲያብሎስን አስገብቼ ቆልፌዋለሁ በቃ ነው እኮ ምን ላይ ያለ ነው። አይረዳንም። ግን ይሄን እኔ እንደዚህ ስላችሁ ምናልባት እናንተን እያሳነስኩ ሊመስላችሁ ይችላል። አይደለም እያልኩኝ ያለሁት እንደሱ ብለን የዘጋንበት እግዚአብሔርን ዲያብሎስ ቀድሞ በጓሮ ገብቶ ምን ይላል? አይ ቆይ ብትወድቂስ እጥልሻለሁ እኮ ነው። ብትወድቂስ እኮ እጥልሻለሁ፣ አትቆርቢም፣ ንስሐ አትገቢም። እንደገና ደግሞ እንዳልኳችሁ ብዙ እንቅፋቶች አሉ፣ ይደረደራሉ። ጉርምርምታው፣ ንግግሩ በተለያየ መልኩ ደግሞ የተለያየ የተቆራኘ ነው። የህይወት መንገድ ይኖራል። በስራም በኑሮ ለገንዘብም ፍለጋ በሁሉም ነገር እንዴት አድርገህ ይላል። እንዴት አድርገሽ ነው የምትቆርቢው? አሁን አንቺ እንዴ እኔ አንዳንድ ወንድሞች ማቃቸው እኔ ልቆርብ እኔ ምን ማለት ነው እንዴ ሰው ፍጥረት አይደለም እንዴ? ለምን ማትቆርበው? እና ምን የምትጠብቀው? ዲያብሎስን ነው የምትጠብቀው? በቃ እርግጠኛ ሆነሃል እኮ በቃ እሱ አሁን ኦሬዲ በቁም ሆነው ሲኦል ያሉ ሰዎች አሉ። የማወቅ አለባችሁ የእግዚአብሔር ሰዎች በቁም ምድር ላይ ነው ያሉት፣ ግን በሲኦል ነው ያሉት። እንዴት ብትሉ መጽሐፍ ቅዱስ ግልጽ አድርጎ ያስተምረናል። ብዙ ጊዜ የምናገረው ንግግር ነው። ብዙ ጊዜ እግዚአብሔር ኃጢአትሽ ተሰርዮልሻል፣ ብዙ ኃጢአት ነበረብሽ፣ እኔ ምሬሻለሁ። ስለዚህ ትንሽ ያለበት ነው ትንሽ የተተወለት ነው ዕዳ ወይስ ብዙ የተተወለት ነው? አብዝቶ አበዳሪውን የሚወደው የሚለው ብዙ የተተወለት አለው። ትክክል ፈርደሃል። ስለዚህ ካንተ ይልቅ እሷ አብዝታ ትወደኛለች አለው። ለምን? ብዙ ነው የተወኩላትና ካንተ ይልቅ እሷ ትወደኛለች አረጋገጠች። ደግሞ በመግባር ነው ያደረገችው። ጌታ ሆይ እወድሃለሁ ይቅር በለኝ ብቻ አይደለም ያለችው። እሱ ቤቱ ጠርቶ እራት በማዕድ ከሱ ጋር እንዲቀመጥ አብሮ እንዲመገብ ፈለገ፣ እንዲባርክለት ነው። እሷ ግን የፈለገችው ምንድነው? ትልቅ ነገር ነው የመረጠችው። ሰው እኔ በደለኛ ነኝ ብላ ነው የመጣችው። ሰው እሱ በደለኛ ነኝ ብቻ አይደለም ያለው። ጌታ በተለያየ ቤት እንደዚህ ማዕድ ላይ ተቀምጧልና እኔ ቤት የሚቀመጥ ነው ያለው የጋበዘው። የሷ ግን እኔ ጌታ ጋር ሄጄ የሚበዛውን ኃጢአት ይቅር ይለኛል ብላ አምና በመግባር። ስለዚህ ብዙ ስለተተወላት እሷን አብዝታ የምትወደው ተባለ። ራሱ ፈረደ። ምን ትፈርዳለህ ሲባል ብዙ የተተወለት ይመስለኛል አብዝቶ የሚወደዋል። ስለዚህ አበዳሪውን የሚወደው ማን ነው? ይህች ሴት ናት የምትወደው። በአገር ቤት አላያችሁም? አንዳንድ ሴቶች ሴተኛ ዳሪ ኑሮ ነው የሚኖሩትና የዝሙት ህይወት ይኖራሉ። ስጋቸውን ሸጠው ነው የሚኖሩትና ይህም እንጀራ ሆኗል። እንግዲህ እንደምታዩት ህይወት ከባድ ነውና የሴቶቹም ህይወት ከዛ በፊት የነበራቸው ህይወት ቢጠየቁ ብዙ ነገር አሳልፈዋል። ለዚህ ነው አትፍረድ እነሱ ይቀድሟችኋል መንግስተ ሰማያት የተባለው። አንዳንድ ሴቶች አይታችሁ ከሆነ ቤተክርስቲያን ይመጡና እባክህን የኔ ወንድም ይህንን ጧፍ እዛ ቤተክርስቲያን አስገባልኝ መባ ስጥልኝ ብለው በር ላይ ቆመው መድፈር እንኳን አይችሉም። መድፈር እኔ እኮ ኃጢአተኛ የረከስኩኝ። አያችሁ እንዴት አይነት ንስሐ መሰለኝ እኮ መሰላችሁ። እነሱ ህሊናቸውን የሚገስጹት ህሊናቸውን ቆጥቆጧቸው የኔ ወንድም እባክህን ይሄን እዛ አስገባልኝ። በእውነት እኔ በህይወቴ አጋጥሞኛል። ተክለ ሃይማኖት ቤተክርስቲያን አገር ቤት እኔ በጣም ነው ያዘንኩት። እኔ ማን ነኝ ብላ ነው እኔን ጥሩ አርጋኝ ነው። በጣም ነው ያመመኝ። ለምን? ወንጌሉን ሰምቼው ስለነበረ ስለማቅ ህሊናዬ ነው ወጋኝ። ወይኔ እኔ እህት ምን አለበት አንቺ ብታደርሽው እንዴ? በምን እኔ ካኔ አይ ወንድሜ እኔ እኮ ንጹህ ስላልሆንኩኝ አሳዘነችኝ። በእውነት እንባ ይመጣል። በጣም ነው ያዘንኩት። አሰብኩኝና ጌታ ሆይ እርግጠኛ ነኝ እሷ ትነጻለች ከኔ ነው ያልኩት። እሷ ትነጻለች ይቅር በለኝ። በእውነት መባዋን በእኔ አርጋ ያሳለፈችው አንተ ይቅር በላት። እና እኔ እንጃ እንደው ሃይማኖት እየገባችሁ ሲመጣ ራሳችሁን በጣም ነው የምትወቅሱት። መውቀስ ስላችሁ ደግሞ የእንትን አይደለም፣ የመነጫነጭ አይደለም። የእግዚአብሔርን ፍቅር
የሱ የከፈለልን ዋጋ ስታስቡት ይገርማል። ራሔል ስለ ልጆቿ መጽናናት አልቻለችም እኮ ያለው የዲያብሎስ ባርነት ምን ያህል አስከፊ መሆኑን ማሳያ እኮ ነው። ከዚህ በፊት ተመረናል አይደል? ግብጽ ምሳሌነቷ በእስር ቤት የነበሩት እስራኤል በግብጽ ባርነት የኖሩበት ዘመን 400 ዓመት ነው። ቀላል አይደለም። ራሔልም በማህፀኗ የነበሩት መንታዎች ነበሩ። እንድትወልድ ፈልጋ እባክህን ብላ ሰራተኛውን ወታደሩን እባክህ ምጥ ይዞኛል ስትል እንዳውም በህፃናት ደም እንዲያውም ለፒራሚዱ በጣም ጠንካራ ይሆናል ያላት እዛው ምጥ ይዟት እዛው ጭቃውን እያቦካች ልጆቿን ረገጠች። ሲኦል እንዴት አስከፊ እንደሆነ ታውቃላችሁ? እንዴት ብናውቅ እንዴት ጥሩ ነበር። ከዚህ በፊት ትንሽም ቢሆን በጥቂት ነግራችኋለሁ። የሲኦል የእስራቱ የሲኦል ፍርዱ መለያየቱ እንደየደረጃችን ነው። አንድ ዳቦ የሰረቀ እንደ አንድ ዳቦ መስረቁ ነው የሚፈረድበት። በመድረም የሚታወቅ ነገር ነው። ነፍሰ ገዳይ እድሜ ልኩ ነፍስ የገደለና አንድ ቀን ተሳስቶ ሰው የገደለ ፍርዱ የተለያየ ነው። በመድር ላይ ያለው ስርዓት የእግዚአብሔር ስራ እኮ ነው። እግዚአብሔር እኮ ነው ምድር ላይ ይሄን ነገር የሰራው፣ እኛ እኮ አይደለንም። የሲኦሉ ደግሞ ምን ያህል የከፋ መሆኑን የምታውቁት ይህች ሴት ራሔል መጽናናት አልቻለችም፣ ልጆቿ የሉምና። ይህንን እንባ የተከፈለለት ድምጽ በራማ ተሰማ። የቤተልሔም ሕፃናቶች ክርስቶስን ፍለጋ የኛን መድኃኒትን ፍለጋ ሄሮድስ ሊፈጀው ዲያብሎስ የመራው የዲያብሎስ ፈረስ ሄሮድስ ጌታችንን ለመግደል ስንት ሕፃናት ደም ፈሰሰ። እንደዚህ ዋጋ የተከፈለለት ጌታችን እኛን ለማዳን የሰውን ፍጥረት ሁሉ ለማዳን በሌሎች ደም መፍሰስ ላይ ሁሉ ይህ ሁሉ ተፈጸመ። ክርስቶስ እኛን ለማዳን ይህን ሁሉ ተደረገ። ስንት ዋጋ ተከፈለልን። ጌታችን ራሱ ንጹህ ቅዱስ ሲሆን ያለምንም በደል የኛን በደል ስለኛ በደል ስለኛ ቁስል ስለኛ ጉስቁልና ስለኛ ሕይወት መዳን ፈልጎ እንድንድን ስለፈለገ ቅዱሱ ስጋውን በቀራንዮ ቅዱሱ ደሙን በቀራንዮ ቆረሰልን፣ አፈሰሰልን። እንደዚህ ዋጋ ተከፍሎልን ነገር ግን የሲኦልን አስከፊነት ለማሳየት በግብጽ የተደረገው ነገር በሙሉ ያለፈው በሙሉ በእኛ ሕይወት አላለፈም እንበል እንጂ እኛው እንደና ስለሆንን ነው። አገር ቤትም ብዙ ግፍ እየተደረገ ነው። የምትተሙት ነው። ስንት እናቶች እንባቸው በእንባ እየተራጩ ነው። ስንት ቤተሰብ እያለቀ ነው። ስንት ሰው ደግሞ በባህር ሞቷል። ስንቶቻቸው ኩላሊታቸው ተሽጧል። ስንት ጉድ አልፏል። ይህንን ጉዱ ሁሉ አልፈን ዛሬ ጌታችን በቀራንዮ የሰዋልንን ሕይወቱን የሕይወት እንጀራና የሕይወት ውሃን የሰጠንን አንቀበልም ማለት ምን ማለት ነው? አስባችሁበት ታውቃላችሁ? ትላንትና እንዳልኳችሁ ነው። ወይኔ ይህን ሁሉ ዘመን የት ነበርኩኝ? ምን ነው ይህን ሁሉ ዘመን እግዚአብሔርን ሳላየው የምትሉበት ቀን ይመጣል። ስለዚህ የራሔል እንባ አለመጽናናት በሲኦል ምን ይመስል እንደሆነ ምሳሌነቱ ነው። ሲኦልም ዲያብሎስ እንደዚህ መራራ ነው። ልጆችሽን እርገጫቸው። ዛሬ እርስ በርሳችን ይኸው ተጨራረስን። ቤተሰብ ለቤተሰብ እየተካካደ በፍርድ ቤት እየቆመ ሀብት ንብረት ፍለጋ ገንዘብ ፍለጋ የገንዘብ እሾክ እየበላው እየወጋው ፍቅረ ነዋይ የገንዘብ ፍቅር ይዞት ዲያብሎስ በልቦና የሳንቲምን ቃጭል ልቦና ያስቀምጥና ገንዘብ እንድትወድ ገንዘብን ከወደድክ ደግሞ ምንም አይነት ነገር ከማድረግ አትመለስም። ይሁዳን ምሳሌ መውሰድ ነው።
ጌታህንም ሳይቀር ትሸጣለህ። እንኳን ወንድም፣ እህት፣ ዘመድ አዝማድ እርሱት፣ ጎረቤት ምናምን እርሱት፣ ባል፣ ሚስት፣ ልጆች መርሳት አለባችሁ። ጌታን ሁሉ ትሸጣለህ ገንዘብ ፍለጋ። የገንዘብ ፍቅር ያለበት ሰው ለዚህ ነው ለገንዘብ ትላንት የተማርነው ለገንዘብና ለእግዚአብሔር መገዛት አትችሉም። አንዱ ምረጡ። ይህ ማለት ገንዘብ አያስፈልጋችሁም አይደለም። ለዚህ ነው እኮ መንፈሳዊያን ስላልሆንን የመንፈሳዊ ቋንቋ አይረዳንም። የእግዚአብሔር ቤተሰቦች ልክ እንደዚህች ሴት አይናችን ሲበራ በልቦናችን እንጻፈው። ጌታን ባገኘሁት ጊዜ ሄጄ ያለበት ቦታ የት እንደሆነ ሰምቼ ተንበርክኬ ጸልያለሁ፣ እግሩ ስር አለቅሳለሁ፣ ሽቱም ይዤ መባዬን ይዤ ወደ ቤተክርስቲያን ሄዳለሁ ትላላችሁ። ያን ጊዜ ጌታም ኃጢአትሽ ተሰርዮልሻል ይላል። ኃጢአትህ ተሰርዮልሃል ብሎ ይነግረናል። እግዚአብሔር የውዳሴ ማርያም ዘሰኑይ ምን ይላል? ኃጢአት ባለችበት አይደል? ኃጢአት በበዛችበት የእግዚአብሔር ምሕረት የእግዚአብሔር ጸጋ ትበዛለች። ኃጢአት ባለችበት ኃጢአት በበዛችበት የእግዚአብሔር ጸጋ ትበዛለች ማለት አሁን ኃጢአተኛ ነው ምሕረት የሚፈልገው። የበዛውን ኃጢአት ተሰርዮላታል። ብዙውን ኃጢአት ይቅር ስለተባለች እሷ ደግሞ በጣም ብዙ ካንተ ይበልጥ ትወደኛለች። ስለዚህ ካንተ ይልቅ እሷ ተመረጠች። ካንተ መልካም ስራ የምትለው አንተ በቤትህ ጠርተኛል፣ ጥሩ ነው። ግን ተመጻደቅክ፣ ሌላዋን ከሰስክ። አትፍረድ፣ ይፈረድብሃል። በሰፈርከው ቁና ይሰፈርብሃል የሚለው የማቴዎስ ወንጌል ምዕራፍ 7 ቁጥር 1 ላይ አለ። ይህንን ግን ፍርድ ፈረድክ። ፈራጅ እኔ እዚህ ተቀምጬ አንተ ፈረድክ። ስለዚህ ሳምከኝ አልሳምከኝም፣ ለእግሬ ውሃ አመጣልኝ አላመጣልኝም፣ ዘይት ቀባኸኝ አልቀባኸኝም። እሷ ግን የሚበልጠውን ነገር ታላቁን ነገር አደረገች። አንቺ ሴት፣ አንቺ ልጅ ምሬሻለሁ፣ ኃጢአትሽ ተሰርዮልሻል፣ በሰላም ወደ ቤትሽ ሂጂ። ሰላምን እናገኛለን። የእግዚአብሔር ቤተሰቦች ንስሐ በገባን ጊዜ፣ በቅዱስ ቁርባን በታተመን ጊዜ የነፍስ ብቻ ሳይሆን የስጋም በሽታ ሁሉ ጥሎን ይሄዳል። ዲያብሎስ የቆለፈውን ቁልፍ እንሰባብረዋለን። በማን? በቅዱስ ቃሉ፣ በእግዚአብሔር ኃይል፣ በንስሐ ኃይል ቤታችንን ተጠርጎ ንጹህ ሲሆን የእግዚአብሔር ቤተ መቅደስ ናችሁ እንባላለን። ያን ጊዜ አይናችን ይበራል። ጌታ ሆይ የት ነበርኩኝ ይህን ሁሉ ዘመን ሳላገለግልህ ብላችሁ እንባችሁ ይቀድማል። የእግዚአብሔርን ፍቅር ስታዩት፣ ፍቅሩን ስትቀምሱት እንዴት ይጥማል! እንዴት ሰላም አለ መሰላችሁ! የእናንተ ሰላም ለሌላው ይተርፋል፣ ለቤተሰቦቻችሁ ይተርፋል። በነገራችን ላይ ለዛሬው ትምህርቱ እዚህ ላይ ያብቃና ወንድሞቼ እህቶቼ አትስነፉ፣ በጸሎት በርቱ። ጸሎቱ ደግሞ ተደርጎልኛል እግዚአብሔር ያደርግልኛል በሉ። ይህን ሁሉ ዘመን ጸለይኩኝ አልሆነልኝም አትበሉ። ለዲያብሎስ ጋር አትተባበሩ። ከሱ ምክር ጋር ለምን እንደምትስማሙት እናንተ? ለምንድነው ጸልይ ያልሰማኝም እያላችሁ የምትጨቃጨቁት? እንደዛ አትበሉ። ጸልዩ፣ በርቱ፣ ቀጥሉ። ይሳካል አይሳካም የሚለውን ዲያብሎስ አታድምጡት። የአራዊቱን ድምፅ አራዊት አታዳምጡ። በህሊናችሁ ውስጥ ያለውን የሚለፈልፈውን አትስሙት። ክፉን ሐሳብ እግዚአብሔር ያደርጋል፣ ይችላል፣ ያደርጋል። በቃ አለቀ። 4 ነጥብ። እዛ ውስጥ ገብታችሁ እንደገና አዲስ ውይይት አትጀምሩ። ስብከቱን ስታዳምጡት ከውስጥ የሚናገራችሁ ሐሳብ አለ፣ አታዳምጡት። እሱን ኖ። እግዚአብሔር ኃያል ነው፣ የጌቶች ጌታ፣ የንጉሶች ንጉስ፣ የነገስታት ንጉስ፣ የአማልክት ሁሉ አምላክ ነው፣ ሁሉን ቻይ ኤልሻዳይ ነው ብላችሁ ወስኑበት። እንዲህ ብላችሁ በህሊናችሁ ንገሩት። ጸጥ ነው የሚለው። የምትፈልጉት ነገር በሙሉ በትክክል ሲሳካ ታዩታላችሁ እስኪገርማችሁ ድረስ። ሌላው ለመከራችሁ የምፈልገው ምናልባት ከዚህ በፊትም ነግሬያችሁ ከሆነ አላቅም፣ አስታውሱኝ። እናንተ ወላጆቻችሁ፣ ወንድሞቻችሁ፣ እህቶቻችሁን የማዳን ግዴታ አለባችሁ። እናንተ የቆረባችሁ ወንድሞቻችሁ ምከሩ። መጀመሪያ የሥጋ ወንድሞቻችሁ
መጀመሪያ የሥጋ እህቶቻችሁን ወላጆቻችሁ ንስሐ ያልገቡ ያልቆረቡ ካሉ በፍቅር በትህትና ንገሯቸው። በጉልበት በቁጣ አይደለም፣ ቀስ ብላችሁ ንገሯቸው። ጸልዩላቸው፣ መጀመሪያ ንገሯቸው። ታያላችሁ፣ እግዚአብሔር ስራውን ይሰራል። እግዚአብሔር ስራውን ይሰራል። ወይኔ የኔ እናት እኮ እንደዚህ ነበረች፣ ወይኔ ወይ ጀበና ምናምን ትላለች፣ ወይ አባቴ እንደዚህ ነበር። እርሱት፣ እሱ አይደለም የምናወራ ያለ ነው። ንገሩት፣ ንገሯቸው። ባለመናገርህ ፍርድ አለብህ። ባይሰሙስ እንዴት ያምናሉ? ባያምኑስ እንዴት ይድናሉ? እነዚያ ወንጌልን የሚሰብኩ እግሮቻችሁ እንዴት ያማሩ ናቸው ነው የተባሉት ሐዋርያት። ለምንድነው ለሐዋርያቱ ብቻ ነገሩን የሰጠናቸው? ለምንድነው ለካህናቶቹ፣ ለዲያቆናቶቹ፣ ለጳጳሳቶቹ ብቻ ብለን ይህን ዝም ያለው? ይኸውላችሁ የለጎመንን ዲያብሎስ ዞር በል በሉት። ለቤተሰቦቻችሁ ንገሯቸው። እግዚአብሔር እንዲህ ይላል፣ መንግሥተ ሰማያት ቀርባለችና የሚለውን እንዲሁ በቸልተኝነት ዝም ብላችሁ ቤተክርስቲያን አትመላለሱ። ንስሐ ግቡ፣ ቆረቡ ብላችሁ ንገሯቸው። የተማራችሁትን ንገሯቸው፣ አስተምሯቸው በፍቅር ወንድምነት። ታላቆቻችሁም ወንድሞች ታላሽም ወንድም ቢኖራችሁ ምንም ማለት አይደለም። አይሰማኝም አትበሉ። አይሰማኝም ካላችሁ ዲያብሎስም ሄዶ እንዳይሰማ ያደርገዋል ያንን ሰው። አይሰማኝም አይባልም። እግዚአብሔር ሆይ እኔ አንደበት ልሁን፣ አንተ ስራህን ስራ። እንዲህ ነው የሚባለው። እግዚአብሔር ሙሴን ጸጋውን አሳረፈበት። ተናጋሪው አፈ ጉባኤውን ደግሞ ቃሉን የሚናገር ደግሞ አሮን ሆነ። በቃ የእግዚአብሔር ስራ ነው። አንተ ማነህ? አማክረህ ሆነው እንደ እግዚአብሔር የፈጠረ። አንቺ ማነሽ? እግዚአብሔር የፈጠረሽ አማክረሽ ሆነው አይደለም። ካልሆነ ለምን ለወንድሞቻችሁ፣ ለልጆቻችሁ፣ ለባሎቻችሁ፣ ለሚስቶቻችሁ መናገር ግዴታ አለባችሁ? ተጣሉ እያልኩኝ አይደለም። ቀስ ብላችሁ መጀመሪያ ትጸልያላችሁ። ከጸሎት በኋላ እግዚአብሔር ሆይ አንደበቴ ውስጥ አንተ ተናገር፣ እመቤቴ አንቺ ንገሪው፣ እኔ ስናገር አንቺ ንገሪው። እኔ ስናገር የእግዚአብሔርን ቃል እኔም በትዕግስት እንድናገር፣ ቁጣን አርቂልኝ፣ ክርክርን አርቂልኝ ብላችሁ ጸሎት አድርጋችሁ ለወላጆቻችሁ፣ ለቤተሰቦቻችሁ፣ ለወንድሞቻችሁ፣ ለእህቶቻችሁ ስትነግሩ የዚያን ጊዜ ለውጡን ታዩታላችሁ። ያን ጊዜ አባቴ በዚህ ይከብራል ያለው የዮሐንስ ወንጌል ምዕራፍ 15 ፍሬ ማፍራት አለብን። መተኛት ምንድነው? እናንተ ቅዱስ ቁርባን የተቀበላችሁ በተለይ መተኛት ተገቢ አይደለም። እኔማ አትበሉ አይደለም። አንድ አለ አንተ የግድ 5 ሊሰጣ አይገባም። ባለ አንድ ነን ሁላችንም፣ ባለ አንድ የሌለው የለም። እነዛ 5ቱ ደናግል መብራት ነበራቸው። እነዛኛውም ሰነፎችም ጎበዞችም፣ ልባሞችም ሰነፎችም ሁለቱም ነበራቸው። ልባሞቹ ይልቅ ዕለት የጽድቅ ሥራ ስለሰሩ ዘይታቸው ነበራቸው። ሙሽራው መጣ ሲባል መብራቱን አብርተው መጡ። ወደ መንግሥተ ሰማያት ገቡ። ከሙሽራው ጋር ገቡ፣ ከመርዓዊው ጋር ገቡ። እነዛ ሰነፎቹ ግን ነበራቸው መብራት፣ ግን ስላልሰሩ የጽድቅ ሥራ ስላልሰሩ ዘይት አልነበራቸውም። እናንተም እኛም ባለ አንድ መብራት አለን፣ መክሊት ተሰጥቶናል፣ ሊያበራ ይገባል ስራችን። የጽድቅ ሥራን ከሰራን ዘይታችንም ሁሌ ሙሉ ይሆናል። የሚሞላው እግዚአብሔር ነው። እኛ እንስራ። የሰው ሥራ የሰው ድርሻ አለ፣ የመላእክት ድርሻ አለ፣ የጻድቃን ሰማዕታት ድርሻ አለ፣ የድንግል ማርያም ድርሻ አለ፣ የእግዚአብሔር ድርሻ አለ። ያደርግልናል እግዚአብሔር። እመኑ። የማመን ጉድለት ነው ያመጣ ነው። ይህንን የእምነትን ጉዳይ ለማጽናት ከፈለግን ደግሞ ከህሊና ጋራ ተሟገቱ። እግዚአብሔር ያደርጋል ብላችሁ ያኔ የሰላሙ ንጉሥ በቤታችን ይገባል። የእግዚአብሔር ቤተሰቦች ለዛሬ የመከረን ያስተማረን ቅዱስ እግዚአብሔር ስሙ የተመሰገነ ይሁን። መዓልቱን ሌቱን የባረከ ፍቅሩን ያበዛልን ቸርነቱን አሁንም በፍቅሩ አድርጎ ይጠብቀን። ክብር ይስፋ የእግዚአብሔር የእመቤታችን ምስጋና እንዲሁ በቸርነቷ በጥላ ከለላልነቷ የጠበቀችን ቅዱሳን መላእክቱ ጻድቃን ሰማዕታቱ እንዲሁም ማህበራችንን እየጠበቁ ያስተማሩን የመከሩን ክብር ምስጋና ይገባቸዋል። የእግዚአብሔር ቤተሰቦች ቸርነቱን ምሕረቱን አሁንም ያብዛልን። ሰላምን በአገራችን ያወርድልን።
ይህ እንባ ይህ ደም እግዚአብሔር እንዲቆም በቸርነቱ ይደግፈን፣ ይቅርም ይበለን። በማወቅ በድፍረት ባለማወቅ በስተት የሰራነውን ኃጢአት ይቅር ይበለን። ከሚመጣው በቸርነቱ ይጠብቀን። ስንናገር የተሳሳትነው ካለ እግዚአብሔር በቅዱሳን መላእክቱ አድርጎ ያርምልን። የእግዚአብሔር ቤተሰቦች፣ የድንግል ማርያም የአስራት ልጆች ቃለ ሕይወትን ያሰማልን። ለሁላችሁም ዝማሬ መላእክትን ያሰማልን። አምላከ ቅዱስ ኡራኤል ይታደገን። ሰላም ያገናኘን። ሰላም አምሹ፣ ሰላም ሁኑ።